ዛሬ ሰርፕራይዝ አለን ማለት ነው። በጣም ቆንጆ ቆንጆ ልብሶች ነው ያሉት። የቀያየርን ሰርተነዋል። አሁንም ድረስ ተወዳጅነቱ አልቆመም፣ ኦርደሩም አልቆመም፣ እየታዘዘ ነው። እኛም እየሰራ ነው። በጣም ነው የሚያምር። የወገብ በላይዋን አንገቷን ቪ ደረቷ ላይ አንድ መስቀል አደረግንላት። ሰላም ጤና ይስጥልኝ። እንዴት ናችሁ? በመላው ዓለም የምትገኙ የኤፍሬም ሀበሻ ዩቲዩብ ቻናል ቤተሰቦች በሙሉ ዛሬ በአዲስ ቻናል መጥቻለሁ ማለት ነው። ከዚህ በፊት እንደሚታወቀው በቲጃን ሚዲያ ለአለፉት 3 ዓመታት ስራዎችን ሳሳይ ቆይቻለሁ። ዛሬ ደግሞ በራሴ ዩቲዩብ ቻናል በኤፍሬም ሀበሻ ዩቲዩብ ቻናል መጥቻለሁ ማለት ነው። በኤፍሬም ሀበሻ ዩቲዩብ ቻናል ከዚህ በፊት ስናደርጋቸው ከነበሩት ለየት ያለ ምን አለ ካላችሁን ስለ ማቴሪያሎች ልናሳያችሁ እንችላለን። ልብስ እንዴት መቀመጥ እንዳለበት ልናሳያችሁ እንችላለን። ልብስ ከታጠበ በኋላ እንዴት መተኮስ ያለበት የሚለውን እናሳያችኋለን። ልብስ ለሽያጭ ከማቅረብ ባለፈ ልብስ ደግሞ እንዴት ነው መያዝ ያለበት የሚለውን ልናሳያችሁ እዚህ ዩቲዩብ ቻናል የራሳችንን ቻናል ክሬት አድርገን መጥተናል ማለት ነው። ይህን ቻናል እንዴት ነው ሳፖርት እያደረጋችሁ ልታሳድጉልን የሚለውን ከእናንተ እንጠብቃለን። በመላው ዓለም የምትገኙ የኤፍሬም ሀበሻ ደንበኞች በሙሉ ሰብስክራይብ፣ ሸር እያደረጋችሁ አጋሩልን፣ አበረታቱ። እናመሰግናለሁ። ዛሬ ቆንጆ ቆንጆ ልብሶች ይዤ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስትቆዩ በጣም ያማምሩ ልብሶች እናሳያችኋለን ማለት ነው። አብራችሁን ቆዩ። እናመሰግናለን። እሺ ውድ ቤተሰቦቻችን ወደ መጀመሪያው ልብስ እንሄዳለን። በጣም ብዙ ቆንጆ ቆንጆ ልብሶችን የምናሳያችሁ፣ አብራችሁን ቆዩ። የመጀመሪያው ልብስ ይሄ ልብስ ነው። እንደምትመለከቱት በጣም የሚገርም ጽድት ያለ ልብስ ነው። እንግዲህ ከኛ ቤት የፈርጥ ልብሶችና የጥልፍ ልብሶችን በጣም ቆንጆ እያደረግን እንሰራለን። እንደሚታወቀው እሱን ነገር በደንብ ገፍተንበታል። ክሮችን እንደምትመለከቷቸው ዱባይ ክሮችን የምንጠቀመው በጣም ላይት ናቸው። እየተጠቀምናቸው ያሉት ክሮች በጣም ያማምሩ ናቸው። ፈርጦችን የምናስገባበት መንገድ እንደምታዩት ዲሰንት የሆነ ግን ለፕሮግራም መለበስ የሚችል አይነት ልብስ ለምትፈልጉ ደንበኞቻችን በጣም የሚገርም ወደ ውሃ ሰማያዊና ላይት ፒንክ ቬጅ ላይት ቬጅ ተጠቅመን እንደዚህ ቆንጆ አድርገን ሰርተነዋል። ፈርጦችን ያስገባንበትን መንገድ በጣም ያምራል። ይሄ ልብስ ተለብሶ ሲንቀሳቀስ ነው እንግዲህ በደንብ የሚታየው። ጽድት ያለ ልብስ ነው። መነን 3 አይና መነን ጽድት ያለ፣ ሁሌ እንደምንነግራችሁ ከኛ ቤት መነን መርጠን ነው የምንሰራው። በ3 አይና በጣም ጽድት ባለ መነን ነው የምንሰራው። የወገብ በላይ ሳይሆን ደግሞ እንደምትመለከቱት ሸፒ ነው የተሰራው። የአንገት ቅርጹን ካፕ ስራ ተደርጎ ፈርጦቹ የገቡበት መንገድ፣ ጥልፎቹ ራሱ ከወገብ በታቹ ጋር እንዲመሳሰሉ ያደረግንበት መንገድ በጣም ይገርማል። እጅጌዋ እንደምታዩት ጃፖኒ ነች። ሽንሽን ጃፖኒ ነው የተጠቀምንለት። በጣም የሚያምር ልብስ ነው። ቆንጆ እቃ። ሁሌም ደግሞ እንግዲህ እንደምነግራችሁ ከለር መቀየር ስትፈልጉ ይሄን ልብስ ወዳችሁት በፈለጋችሁት አይነት ከለር ከግራጁዌሽን ጋውናችሁ ጋር በርገንዲ ሊሆን ይችላል፣ ፐርፕል፣ ብሉ በፈለጋችሁት መቀየር ይቻላል ማለት ነው። ይሄን ልብስ እንደዚህ ጽድት አድርገን ሰርተንላችሁ 65,000 ብር ነው። በጣም ቆንጆ ልብስ ነው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ስነ ደግሞ ይሄኛው ልብስ ነው የምናገኘው። ዛሬ ሰርፕራይዝ አለን ማለት ነው። በጣም ቆንጆ ቆንጆ ልብሶች ነው ያሉት። በጣም ያምራል። እንደምትመለከቱት ታችኛው እንደምትመለከቱት መደቡ ላይ የተጠቀምነው ከለር ላይት ፒንክ ልበለው። አሁን የዱባይ ክሮች አማራጮች በጣም ስላሉ ከለሮች ራሱ ግራ ይገባሉ። ግን እንደምትመለከቱት መደቡ ላይ የተጠቀምነው ክር በጣም ያምራል። ክሩ ብቻውን አይደለም ሲልቨር ብልጭልጭ አስገብተንለታል። ከዛ ደግሞ ዲዛይኖቹ ጋር የተጠቀምናቸው ክሮች አሉ። ላይት ፒንክ እና ነፃ ያለ ተጠቅመናል ማለት ነው። ፈርጦቹን ያስገባንበት መንገድ ዲቴይል ነው። ታች ላይ የገባችው ፍሬሟ ራሱ በጣም የምታምር ነች። በጣም ጽድት ያለ ልብስ ነው። የጥልፍ ልብስ አንድ ደረጃ ከፍ እንዳለ የሚያሳይ ልብስ ነው። በጣም ያምራል። መነኑ 3 አይና መነን በጣም ጽድት ያለ መነኑ ቆንጆ ነው። የወገብ በላዩ የተለመደ አይነት አሰራር፣ አንገት 4 ማዕዘን፣ ቀበቶ አብሮ ያለቀለት ሸፒ። እጅጌው ጃፖኒ ነው። እጅጌ ጉርድ ለምትፈልጉ ሙሉ ለምትፈልጉ እንደናንተ አማራጭ መቀያየር እንችላለን ማለት ነው። በጣም የሚያምርና ጽድት ያለ ለፕሮግራም መለበስ የሚችል ልብስ ነው። ይሄን ልብስ ጽድት ብሎ እንደዚህ ተሰርቶ አልቆለት 65,000 ብር ነው። ከዚህኛው ጋር ተመሳሳይ ነው ማለት ነው። በጣም ያምራል። ኦርደር አድርጉ። ከለሩን እንደነገርኳችሁ መቀያየር ይቻላል በፈለጋችሁት ከለር ማለት ነው። አመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ስነት ደግሞ ይሄኛው ልብስ እናገኛለን። ይሄኛው ልብስ እንደምትመለከቱት ለጎልድ ነገር ነው። ወደ ጎልድ ያደላል። ይሄ ልብስ በሌላ ከለር የተሰራ ልብስ ነው። የከለር ቅያሪውን ተመልክታ ከለሩ ተቀይሮ ይሰራልኝ ብላኝ ወደ ጎልድ ያድላልኝ ብላኝ ነው እንደዚህ አድርጌ ይሰራውላት። የወገብ በላዩ ሙሉ ለሙሉ ጥልፍ ነው እንደምትመለከቱት። ፈርጦቹ ገብተውለታል።
ጎልድ ፈርጦችን የገቡ ከልብሱ ዲዛይን ጋር አብሮ በመሄድ መልኩ ማለት ነው። አሁን አሻንጉሊቷ ላይ ትንሽ ስለሰፋት ነው ሞር ያዘዘችኝ ልጅ ስትለብሰው ግን ሞር ፊት ያደርጋል ሰውነቷ ጋር በጣም ያምራል። ወገቡ ቪ ነው። ቪው ላይ ያለው ሽንሽን በጣም የሚያምር ነው። ታች ላይ ደግሞ ጥልፉን የጠለፍንበት መንገድ ፈርጦችን ያስገባንበት መንገድ በጣም የሚገርም ነው። በጣም ቆንጆ ልብስ ነው። ከለር በፈለጋችሁት ከለር መቀየር እንችላለን። በዚህም ከወደዳችሁት ደግሞ መስራት እንችላለን። ኦርደር አድርጉ እንላለን። አመሰግናለን። ይሄን ልብስ ቆንጆ ሆኖ ተሰርቶ አልቆለት 65 ሺህ ብር ነው። በጣም ያምራል። አሪፍ ልብስ ነው። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ስነድ ችግማል ልብስ እናገኛለን። ግሪን አለው፣ ብራውን አለው፣ ቬጅ አለው። ከለር ኮምቢኔሽኑ በጣም የሚገርም ነው። በጣም የሚያምር ልብስ ነው። እንደምትመለከቱት ዲዛይኖችን የጠበቅንበት መንገድ፣ ፈርጦቹ የገቡበት መንገድ በደንብ ጽድት የተሰራ ልብስ ነው። የከለር ኮምቢኔሽን የተለያየ ከለሮች ቢኖሩትም ግን የዱባይ ክሮች ስለሆኑ ላይት ነው። እንደምትመለከቱት ምንም የጮኸ ነገር የለውም። በጣም ያምር። የተጠቀምናቸው ፈርጦችም ደግሞ በጣም የሚያማምሩ ፈርጦች ናቸው። አይታዩም። ልብሱ ሲንቀሳቀስ ነው ሻይን የሚያደርጉት። ልብሱ ለብሰውት ዌቭ የሚያደርግበት ሰዓት በሚንቀሳቀሱበት ሰዓት ሻይን አለው ማለት ነው። በጣም የሚያምር ልብስ ነው። ሁለት አይና ጽድት ያለ መነን፣ የወገብ በላይዋ አንገቷ ቪ፣ እጅጌ ጃፖኒ፣ ወገቡ ላይ ደግሞ ሽንሽን እዛው አብሮ የሚያልቅ እንደ ቀበቶ አይነቱ ሽንሽን ተጠቅመንበታል ማለት ነው። በጣም የሚያምር ልብስ ነው። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 35 ሺህ ብር ነው። በጣም ቆንጆ ልብስ የሚያምር ነው። ከለር በፈለጋችሁት መቀየር እንችላለን። ራሱን ከለር ነው በጣም የወደድኩት። በራሱን ከለር ቢሆን መስራት እንችላለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ ነው እቺ ልብስ ነው የምናገኘው። ይሄ ልብስ ትንሽ ከተለመደ ወጣ ያለ ልብስ ነው። የሽመና ልብስ ነው። ልብሱ ሲሰራ ሽመና ነው። እንደምትመለከቱት በጣም ነው የሚያምረው። ፈርጦችን ተጠቀምንለት ሽመናው ላይ እንደምታዩት። እዚህ ጋር መስቀሎችን ተጠቀምን በትንሽ ፈርጥና በትልቅ ፈርጥ እያደረግን። እዚህ ጋር ደግሞ ዝግዛጎቹ ላይ ፈርጦችን አስገብተንለታል። ልብሱ በጣም የሚያምር ነው። ፈርጥ ሲደረግበት ደግሞ ሞር ውበት ጨመረ። የሚያምር ልብስ ሆነ። ፐርፕል ነው። እንግዲህ ለግራጁዌት ፐርፕል ከለር ለምትፈልጉ በጣም የሚያምርና ቆንጆ እቃ ነው። መነኑም ጽድት ያለ የወገብ በላዩን በቶፕ ላይ የሰራ ነው። በራሱ በጥለቱ ማለት ነው። ጥልፍ የለውም። የአንገት ቅርጹ እጅየዋ ጋር የሰራንበት መንገድ በጣም ያምራል። ጽድት ያለ ልብስ ነው። ዲስፕሌይ ላይ የሰቀልኳቸውና ላሳያቸው የወደድኳቸው ልብሶች እነዚህ ናቸው። በእጀ ደግሞ እያነሳው ብትኖች ደግሞ ያለቁ ልብሶች አሉ። እነሱ የምናሳያቸው ይሆናል። እስከ ቪዲዮ መጨረሻ አብራችሁ። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ደግሞ ይሄኛውን ልብስ እናገኛለን። ይሄ ልብስ ደግሞ እንደምትመለከቱት በጣም የሚያምር ጽድት ያለ የፕሮግራም ልብስ ነው። ከለር አገባቡ፣ ፈርጦችን የተጠቀምንበት መንገድ፣ ዲዛይኑ፣ ሁሉ ነገሩ የወገብ በላዩ ደግሞ እንደምታዩት ሙሉ ጥልፍ ሆኖ ጀርባውን ክፍት አደረግነው ከርብ። ከፊት ለፊት ደግሞ አንገቷ ሆነች ሰፋ ያለች በጣም ያምራል። ቆንጆ ልብስ ነው። ከለሮቹ እንደምታያቸው ናቸው። በጣም የሚገራረሙ ከለሮችን የገቡለት። ፈርጦቹን ያስገባንበት መንገድ ደግሞ በጣም የሚያምር ነው። ዲዛይኖቹ የተጠበቁበት መንገድ ኤቭሪቲንግ ጽድት ብሎ የተሰራ ልብስ ነው። በጣም ያምራል። ለፕሮግራም እንደዚህ ልብስ ስትፈልጉ ደግሞ ለክርስትና ሊሆን ይችላል፣ ለሰርግ፣ ለግራጁዌት፣ ለተለያየ ፕሮግራም ለፈለጋችሁት አድርገን እንደዚህ ጽድት እያደረግን እንሰራላችኋለን። እናንተ የሚጠበቀው ኦርደር ማድረግ ነው። የከለር ምርጫችሁ እናከብራለን። የፈለጋችሁትን አይነት ከለር ልታዙነት ትችላላችሁ። በጣም ቆንጆ ልብስ ነው። ኦርደር አድርጉ። እናመሰግናለን። ይሄ ልብስ ጽድት አድርገን ሰርተነው እንደዚህ 65 ሺህ ብር ነው። በጣም ነው የሚያምረው። በደንብ እዩት። በጣም ያምራል። አሪፍ እቃ ነው። እኔ በጣም የወደድኩት ልብስ ነው። ከወደዳችሁት ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ደንበኞቻችን ወደ ቀጣይ ልብስ ደግሞ ይሄኛውን ልብስ እናገኛለን። እንደምትመለከቱት ይሄም ልብስ ላይት ግሪን ነው መደቡ። ከላይ በኩል ደግሞ አብሽ ከለር፣ ቢጫ፣ ቬጅ የተለያዩ ከለሮችን ተጠቅመንለታል። ፈርጦችን ደግሞ ዲቴይል እንደዚህ አስገብተንለታል ማለት ነው። በጣም ያምራል። በጣም ጽድት ያለ ልብስ ነው። እንደምትመለከቱት በጣም ቆንጆ እቃ። የወገብ በላይዋንም እንደምትመለከቷት አንገቷን ዝግዛግ አድርገን ወገቡ ላይ ቀበቶ አብረን ጨርሰንለታል። በጣም የሚያምር ልብስ ነው። ዲዛይኑ፣ ከለር አገባቡ፣ ፈርጥ አጠቃቀማችን በጣም ቆንጆ አድርገን የሰራ ነው። በጣም የሚያምር ልብስ ነው። ቆንጆ እቃ። ከለሩ ወደውት ነው፣ ግሪኑ ፈልገውት ነው እንደዚህ ይሰራልላቸው። እናንተ ደግሞ በፈለጋችሁት ከለር መቀያየር እንችላለን። ዲዛይኑ በጣም ያምራል። ቆንጆ እቃ ነው።
የወገብ በላይ ዲዛይን የጃፖኒ ነው የተሰራው። እናንተ ደግሞ በፈለጋችሁት አጓጉል ሊሆን ይችላል፣ የጎርድ ሙሉ በተመቻችሁ ዲዛይን ሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። በጣም የሚያምር ልብስ ነው። ይሄ ልብስ እንደዚህ ቆንጆ ተሰርቶ አልቆለት 50 ሺህ ብር ነው። በጣም ያምራል። ቆንጆ ልብስ ኦርደር ማድረግ ትችላላችሁ። ጽድት አድርገን ሰራላችኋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ወደ ቀጣይ ልብስ ደግሞ ይሄኛውን ልብስ እናገኛለን። በጣም የሚያምር የፈርጥና የጥልፍ ልብስ ነው። እንደምትመለከቱት ፈርጦቹ የገቡበት መንገድ፣ ዲዛይኖቹን የጠበቅንበት መንገድ። ያው እንግዲህ እንደሚታወቀው ይሄ ልብስ ቤታችን ላይ ፌመስ ነው፣ አይጠፋም። በየጊዜው ቪዲዮ በሰራን ቁጥር አንዳንድ ልብስ ይሄ ልብስ ማሳየት ለምደናል ማለት ነው። በጣም የሚያምር ዕቃ ነው። በጣም የተወደደ ልብስ በተለያየ ከለር በግሪን በፐርፕል በጣም በብዙ አይነት ከለር እየቀያየርን ሰርተነዋል። አሁንም ድረስ ተወዳጅነቱ አልቆመም። ኦርደሩም አልቆም እየታዘዝን ነው። እኛም እየሰራ ነው። በጣም ነው የሚያምር። የወገብ በላይዋን አንገቷን ቪ ደረቷ ላይ አንድ መስቀል አደረግንላት። እጅጌ ሙሉ ነው ይሄ ልብስ የታዘዝኩት። እንደዚህ አድርጌ የሰራሁላቸው። በጣም ያምራል። በጣም ቆንጆ ልብስ ነው። ኦርደር አድርጉ። በፈለጋችሁት ከለር ቆንጆ እያደረግን እንሰራላችኋለን። እዘዙን። እናመሰግናለን። ይህን ልብስ ቆንጆ አድርገን ሰርተነው 38 ሺህ ብር ነው። በጣም የሚያምረው ቆንጆ ዕቃ ነው። ኦርደር አድርጉ። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ እንሄድ ደግሞ ይሄኛውን ልብስ እናገኛለን። እንደምትመለከቱት ይህም ልብስ በጣም የሚያምር ልብስ ነው። አይ ቲንክ ስለዚህ ልብስ ማብራሪያ መስጠት አቆም ይሻላል። እናንተ እንደምታዩት ነው እንግዲህ ሁሌም ኦርደር ታደርጉኛላችሁ። ቤታችን ላይ አይጠፋም። በተደጋጋሚ እየታዘዝ ነው ያለው ልብስ ነው። ተወዳጅ ልብስ ነው ቤታችን ላይ። ቅድም በፐርፕል ያሳየኋችሁ ልብስ ይሄ በግሪን ማለት ነው። በጣም የሚያምር ልብስ ነው። እንደምትመለከቱት የወገብ በላዩ ሙሉ ለሙሉ በጥልፍ ነው የተሰራው፣ በጥልፍና በፈርጥ። የወገብ በታችሁ ደግሞ በጥልፍና በፈርጥ ጽድት ብሎ የተሰራ ልብስ ነው። በጣም የሚያምር ልብስ ነው። ለግራጁዌት፣ ለክርስትና፣ ለሰርግ፣ ለተለያየ ትልልቅ ኦኬዥን ላለባችሁ ደንበኞቻችን እንደዚህ ጽድት አድርገን እንሰራላችኋለን። በጣም የሚያምር ልብስ ነው። ኦርደር አድርጉ። ጠፍቶ የአቅም ቤታችን ጋር ሁሌ የምንታዘዘው ልብስ ነው። በጣም የሚያምር ልብስ ነው። እኛም ደግሞ እንደዚህ ጽድት እያደረግን ነው የምንሰራው። የምንወደው ልብስ ነው በጣም እና ማለት ነው። ቆንጆ ዕቃ ነው። ይሄ ልብስ ቆንጆ ነው ተሰርቷል። 70 ሺህ ብር ነው። በጣም ያምራል። ኦርደር አድርጉ። እንደዚህ ጽድት እያደረግን እንሰራላችኋለን። ከለር ከዚህ በፊት በፐርፕል ያሳየኋችሁ ነው። በፐርፕልም ሰርተነዋል። በግሪንም ተሰርቷል። በብሉም ተሰርቷል። ሰዎች በፈለጉት በተለያዩ ከለር እያዘዙ ነው ደንበኞቻችን። እናንተም በወደዳችሁት ከለር ማዘዝ ትችላላችሁ። እንደዚህ ጽድት እያደረግን እንሰራላችኋለን። እዘዙን። እናመሰግናለን። ሳይዙን መቀነስ መጨመርም እንችላለን። ይሄ ልብስ ሳይዝ አነስ ብሎ ተሰርቷል። እሱን ማሳያችኋለሁ። አብራችሁን ቆዩ። እሺ እንደምትመለከቱት ደግሞ ይሄኛው ሳይዙ አነስ ብሎ የተሰራው ልብስ ነው ማለት ነው። አሁን በትልቁ ያሳየኋችሁ ልብስ ሳይዙን አሳነሰን ስንሰራው ይህንን ይመስላል። በጣም ያምራል። ያኛው ለሙሽራ ወይ ለክርስትና ከሆነ ይሄኛው ደግሞ ለሚዜ ወይ ደግሞ ለክርስትና አጃቢዎች መሆን ይችላል ማለት ነው። ለግራጁዌትም ሲሆን ልክ እንደዛው ከፍ ያለውን ሳይዝ ለተመራቂዋ ትለብስና አጃቢዎች እንደዚህ መልበስ ትችላላችሁ ማለት ነው። በጣም የሚያምር ልብስ ነው። ተወዳጅ ልብስ። ከለር በርገንዲ መስራት እንችላለን። ከጋውናችሁ ጋር ማች ብሉ መስራት እንችላለን። ግሪንም ፐርፕልም እንደፈለጋችሁት መስራት እንችላለን ማለት ነው። እናንተ የሚጠበቀው ማዘዝ ነው። ጽድት ባለ 3 አይና መነን ቆንጆ አድርገን እንሰራላችኋለን ማለት ነው። በጣም ይገርም ልብስ ነው። ይሄኛው ሳይዙ አነስ ብሎ ተሰርቶ ዋጋው 26 ሺህ ብር ነው። የወገብ ላይ ዲዛይን እንደምትመለከቱት 4 ማዕዘን ቪ አድርገን ደረቷ ላይ መስቀል፣ እጅየዋን ደግሞ ጉርድ አምባር አድርገን የሰራናት። እንደፈለጋችሁት ከሌላም ልብስ ላይ አንስታችሁ ዲዛይን መቀያየር እንችላለን ማለት ነው እንደፈለጋችሁት። በጣም የሚያምር ልብስ ነው። ኦርደር አድርጉ። እንደዚህ ጽድት እያደረግን እንሰራላችኋለን። ይሄ ልብስ እንግዲህ ቅድም ያሳየኋችሁ የባለ ሙሽራዋ ነው። ይሄ ደግሞ ለአጃቢዎች የተሰራ ነው ማለት ነው። 3 ፍሬ ነው የሰራውላቸው። አንድ ላይ ሲለብሱት እንግዲህ ምን ያህል ሊፈኩ እንደሚችሉ ማሰብ ነው። ጽድት ያለ ልብስ ነው። ኦርደር አድርጉ። እንደዚህ ቆንጆ እያደረግን እንሰራላችኋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። አብራችሁን ቆዩ። እሺ እቺኛዋ ልብስ ደግሞ እስካሁን ካሳየዋችሁ ትንሽ ለየት ይላል። እስካሁን ሰፋ ሰፋ ያሉ ልብሶችን ያሳየዋችሁ። አሁን ደግሞ ትንሽዬ ቀለል ያለች ሲምፕል ልብስ ደግሞ ይዤላችሁ መጥቻለሁ። እንደምትመለከቷት ታምራለች። ግሪንነቷ ላይት ግሪን ነው። ላይት ግሪን ሆኖ ደግሞ አንድ ግሪን ብቻ አይደለም የተጠቀምነው፣ 2-3 አይነት ግሪኖችን ተጠቅመናል። የዱባይ ክሮች እንደዚህ እንደፈለክ እንድትጠቀም ያግዛሉ። በጣም ቆንጆ ናቸው። ፐርፕልም ሲሆን ፌድ አፕ፣ ግሪንም ሲሆን ፌድ አፕ መጠቀም እንችላለን ማለት ነው። ወራጅ ነች እቺ ልብስ እንደምትመለከቷት። ታች ላይ መስቀል አላት።
ወራጇ ደግሞ ታች ላይ ባለችው በጥለቷ በቀጭኑ ወርዳላታለች። በጣም ነው የምታምረው። ከዚህ በፊትም ታዝዤ በተደጋጋሚ የሰራኋት ልብስ ነች። በጣም ቆንጆ ልብስ ነች። እችን ልብስ ስትፈልጉ በወራጅ መስራት እንችላለን። ስትፈልጉ ደግሞ አንገትና እጅየው ላይ ብቻ ጥልፍ አድርገን ታችሁን ዙሪያ ማድረግ እንችላለን። እናንተ በፈለጋችሁት ማዘዝ ትችላላችሁ። ቅጥነቷ ዲዛይኗን ወዳችኋት ደግሞ ከለር መቀየር ከፈለጋችሁ ኤኒ ከለር ማዘዝ ትችላላችሁ። የምትፈልጉት ከለር ፌዳ እንሰራላችሁ እንችላለን ማለት ነው። በጣም ቆንጆ ልብስ ነች። ኦርደር አድርጉ። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። ጽድት ባለ 3 አይና መነን ከቆንጆ ጥልፍ ጋር ቆንጆ ፈርጥ አገባብ ጋር ስፌቱም እንደዚህ ጠንቅቅ ብሎ ጽድት አድርገን እንሰራላችኋለን። እቺ ልብስ ቆንጆ ናት። ተሰርታ አልቃላት 28 ሺህ ብር ነች። በጣም ነው የምታምረው። ኦርደር አድርጉ። ወራጁ ሊቀር ከሆነ ደግሞ እስከ 26 ሺህ ብር ድረስ እንሰራላችኋለን። አንገትና እጅ ብቻ ተጠልፎ ማለት ነው። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ወደ ቀጣይ ልብስ ስንሄድ ደግሞ ይሄኛውን ልብስ እናገኛለን። እንደምትመለከቱት ይህ ልብስ ደግሞ በርገንዲ ነው። ከለሩ እንደምታዩት በርገንዲነቱ ብቻውን አይደለም፣ ቀይ ብልጭልጭም ጨምረንለታል። በጣም የሚገርም መደቡ የመደቡ ከለር በርገንዲነቱ በጣም ያምራል። ከላይ ደግሞ ጎልደኖቹን የጣልንበት መንገድ ዲዛይኖቹን የጠበቅንበት መንገድ በጣም የሚያምር ነው። ጽድት ያለ ልብስ ፈርጦቹም የገቡበት መንገድ እንደምታዩት በጣም ያምራል። ጽድት ያለ ልብስ ነው። የዚህ ልብስ ዲዛይን ከወገብ በታችና ከወገብ በላይ ትንሽ ለየት ይላል። የወራጁ አዲስ የኤአይ ዲዛይን ፎቶ ፖስት የተደረገ ልብስ ነው። በዛ መሰረት ነው የሰራ ነው። ከወገቡ ወደ ላይ ያለው ዲዛይን እና ከወገቡ በታች ያለው ይለያያል፣ ግን የራሱ የሆነ ውበት አለው። በጣም ደስ የሚል ሉክ ሰጥቶታል። በጣም ደስ ይላል። እጅጌ ሙሉ ነው። እጅየውም ጋር ያለው ዲዛይን ፈርጥ አገባቡ በሙሉ እንደምትመለከቱት ከወገብ በታች ጋር ማች አድርገን ጽድት አድርገን የሰራ ነው። በጣም የሚያምር ልብስ ነው። ከፈለጋችሁት በወራጅ እንደዚህ፣ ካልሆነም ደግሞ ታቹን ዙሪያ አድርገን ላይኛውን አንገትና እጅጌውን ጠልፈን መስራት እንችላለን። እንደዚህ በጣም የሚያምር ልብስ ነው። ከለር መቀየር እንችላለን። ራሱን ከለር ከፈለጋችሁ ደግሞ እንደዚህ መስራት እንችላለን። ይሄ ልብስ እንደዚህ ቆንጆ ነው ተሰርቶ አልቆለት 35 ሺህ ብር ነው። በጣም ነው የሚያምረው። ኦርደር አድርጉ። ከእናንተ የሚጠበቀው ኦርደር ማድረግ ነው። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ወደ ቀጣይ ልብስ ደግሞ ይሄኛውን ልብስ እናገኛለን። ይሄ ልብስ እንግዲህ ያው የዳናይት ልብስ ነው። ለሽምግልናዋ የለበሰችው ልብስ ማለት ነው። አይሚን የፍናን ዳናይት አልኩ፣ የፍናን ህድሩ ለሽምግልናዋ የለበሰችው ልብስ ነው። በጣም የሚያምር ልብስ ነው። እንደምትመለከቱት ጽድት ብሎ የተሰራ ኦልሬዲ እሷ ከለበሰችው ቀሚስ ጋር አንድ አይነት ነው። አንዷ ደንበኛ የራሱን እንዳለችኝ ታውቃላችሁ። ይሄን ልብስ ፈናን ይሄን ራሱ ነው የለበሰችው ምናምን ነገር አለች። ካንተ ነው የወሰደችው ልብስ ምናምን ነገር አለችኝ እና ኦልሬዲ ሙሉ ለሙሉ የፎቶውን ስራ ቁጭ ነው ያደረግነው ማለት ነው። በጣም ያምራል። እንደምትመለከቱት ከወገብ በላይ ያለውን ዲዛይን ከወገብ በታች ያለውን ዲዛይን ሙሉ ለሙሉ ጽድት ብሎ ጥንቅቅ ብሎ የተሰራ ልብስ ነው። በጣም ነው የሚያምረው። ከዚህ በፊትም ሰርተነዋል 2-3 ይሄን ልብስ። አሁንም ደግሞ ኦርደር ታዘን እዚህ ቆንጆ አድርገን ሰርተነዋል። ሳይዙ እንዲያንስ የምትፈልጉ ከሆነ እንዲሰፋ የምትፈልጉ ከሆነ በዚህ ሳይዝ እንዲሆን የምትፈልጉ ከሆነ እንደናንተ ምርጫ ማድረግ እንችላለን። የወገብ በላዩንም ዲዛይን ደግሞ መቀያየር እንችላለን ማለት ነው። በጣም የሚያምር ልብስ ነው። ይሄ ልብስ ጽድት ብሎ ተሰርቶ አልቆለት 75 ሺህ ብር ነው። በጣም የሚያምር ሳይዙ ሲያንስ ዋጋ እንቀንሳለን። እሱን እየተነጋገርን እናወራለን ማለት ነው። በጣም የሚያምር ኦርደር አድርጉ። እናመሰግናለን። ጀርባውን በማሰሪያ ነው ያደረግነው። እንደምትመለከቱት ጀርባው ማሰሪያ ነው። በጣም የሚያምረው ቆንጆ ልብስ ነው። ኦርደር አድርጉ። ለዚህ ጽድት ያደርገን እንሰራላችኋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። አብራችሁን ቆዩ። ወደ ቤተሰቦቻችን ወደ ቀጣይ ልብስ እንሄድ ደግሞ ቺኛዋ ልብስ እናገኛለን። እቺ ልብስ እንደምትመለከቷት ብሉ ፌድ አፕ ሆኖ መስቀሎቹና ፊኒሽንጉ ደግሞ በሻምፔን የተሰራለት በጣም የምታምር ልብስ ነች። ብሉነቱ በጣም ያምራል። ላይት ነው። ጠቆር ያለ ብሉ ጀምረን እያነጻን ሆነ ሄድ ነው። በጣም የሚያምር ብሉ ነው ያለው። በጣም ደስ ይላል። እንደምትመለከቱት አንገቷን እጅየዋን አንገቷን ኦቭ አድርገን እጅየውን በጓጉል አድርገን የሰራ ነው። በጣም የሚያምር የወገብ በታቹም በጣም ቆንጆ ነው። ይሄ ልብስ እንግዲህ ሞር ለአጃቢ መሆን ይችላል። ለግራጁዌትም ለክርስትናም ስትለብሱ ለአጃቢዎች በዚህኛው ከለር በእናንተ በምትለብሱት ልብስ ከለር እያደረግን በዚህኛው ፌድ አፕ ብንጠቀም በጣም ያምራል። ቆንጆ ልብስ ነው። ትወዱታላችሁ። በጣም ጽድት ያለ ዕቃ ነው። ይሄ ልብስ እንደዚህ ጽድት ብሎ ተሰርቶ አልቆለት 27 ሺህ ብር ነው። በጣም የሚያምረው። ኦርደር አድርጉ። በፈለጋችሁት ከለር ማዘዝ ትችላላችሁ። እናመሰግናለን። እሺ ውድ ቤተሰቦቻችን ቆይታችሁ እንዴት ነበር? ያያችኋቸው ልብሶች ደግሞ እንዴት ናቸው? እርግጠኛ ነኝ ጥሩ ነገር እንዳያችሁ። ካያችሁት መካከል እንግዲህ የወደዳችሁት ልብስ ካለ
ቪዲዮን ፓውዝ እያደረጋችሁ ስክሪንሻት ዋትስአፕ እና ቴሌግራም ላይ ልትልኩልኝ ትችላላችሁ። የከለር አማራጮችንም ደግሞ እንደፈለጋችሁት መጠቀም እንችላለን ማለት ነው። እሺ ውድ ቤተሰቦቻችን እንግዲህ አድራሻችሁ የት ነው ካላችሁም በአካል መምጣት ለምትፈልጉ አዲስ አበባ 22 ከጎላጉል ወደ ቦሌ መድኃኒዓለም በሚወስደው መንገድ ከወርቁ ህንፃ ፊት ለፊት ኒዮቢ ሞል አንደኛ ፎቅ ላይ ያገኙናል። የሱቃችን ቁጥር 106 ነው። ኤፍሬም ሀበሻ ብለው ቢመጡ እኛ እንቀበለውታለን ማለት ነው። እዚህ ስር ላይ በሚሄደው ስልክ ቁጥር ደግሞ መደወል ትችላላችሁ ማለት ነው። ከሀገር ውጭ ላላችሁት ደግሞ እዚህ ስር ላይ ባለው ስልክ ሴቭ እያደረጋችሁ ዋትስአፕ እና ቴሌግራም ላይ ልታገኙት ትችላላችሁ። ደውሉልን፣ እዘዙን። በያላችሁበት እንደተለመደው በዲኤችኤል እና በኢትዮጵያ ፖስታ የምናደርስ ይሆናል። ሆስተስ እና ደግሞ እንዲሁ ቤተሰብ የመጣም ካለ እንደዛው በሻንጣም እንልካለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ በጣም ነው የምናመሰግነው። እንግዲህ ቻናሉ አዲስ ቻናል ነው፣ በራሴ ቻናል ነው የመጣሁትና ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁም ደግሞ ሸር እያደረጋችሁ እንደምታበረታቱ ተስፋ አደርጋለሁ። ልብስ ከማሳየት ውጭም እንዳልኳችሁ የተለያዩ ፕሮግራሞችን ይዘላችሁ የምንቀርብ ይሆናል። ለእግዚአብሔር ፈቃድ እናመሰግናለን።